መስቀል ጨብጦ መጽሐፍ ቅዱስ ይዞ እኔ ምንም ማድረግ ያላቅም ብሎ ሚስቱ ላይ ማግጦ ንስሐ አባቱ ፊት ለፊት ይምላል። እግዚአብሔር እንደማያይ ዝም ይላል፣ እንደማይሰማም ይታገሳል። ጆሮን የፈጠረ አይሰማም፣ ዓይንን የፈጠረ አያይም እንደሚል መጽሐፍ ጠበቀና ከዛን እንደው እንደለመደው ዛዚ ሲል ጎበዝ ሴት አጋጠመችው። ቆሜ ርቀር ነው በ40 ዓመት የዘር መተካት አለብኝ ብላ እዛ ሲል አንድ ሴት ጋር ተገናኘ። ያቺ ሴት ልጅ ወለደች። መጽሐፍ ቅዱስ ይዞ መስቀል ይዞ የማለ ሰው፣ የሚታወቅ ትልቅ ቦታ ላይ ያለ ሰው፣ የማይሰወር ምስጢር ያለው ሰው። ከዛ በኋላ እንደው ባክህን ላንተ ስምም ስል ከዚህ ሀገር ወደ ሌላ ሀገር ጠፍቼ ልጄን አሳድጋለሁ፣ ክርስትና ናና ልጅ እግዚአብሔር ያሳድግልሽ በለኝ፣ በቃ ወልጃለሁ ትሏለች። እሺ ብሎ የክርስትና ቀን ደግሞ ድጋሜ ይሄዳል። የዛ ቀን ሁለተኛ ልጅ ተረገዘ። መጽሐፍ ቅዱሱ ይዞ የማለው ሰው እግዚአብሔር ሲያዋርደው በአደባባይ እኔ አልማግጥም ከማንም ጋር አላወራም ያለው ሰው እግዚአብሔር ከሁለት ልጅ ጋር። ወገኖቼ ከሰው ቢደበቅ ከእግዚአብሔር መደበቅ ይቻላል? ይቻላል? አው ከሚስቴ ደበቅኩኝ ብሎ ካርታ ፕላን ያለው ቤት ገዝቶ በኮሪደሩ ፈርሶ 100 ሚሊዮን ብር ገደል ገብቶበት ያውቃል። ከሚስቶቻችሁ ንብረት አትደብቁ ወገኖች። የእናንተን ለሰው አትስጡ፣ ምናልባት የሰው ግን አትመኑ። እግዚአብሔር የኔን ባርክልኝ በሉት። ከባረከ እናንተን ባርኮ ይስጣችሁ። የሰው ነገር አትመኑ። ለምን? የእናንተን ብዙ ነገር ይዞ ይሄዳል። ከሚስቶቻችሁ ንብረት አትደብቁ። ከባልሽ አትደብቂ፣ ለባለቤትሽ ግልጹኝ። ከባለቤትሽ ጀርባ ብታወሪ ዮሴፍ እኮ የተመኘችው የንጉስ ሚስት ናት። የትልቅ ንጉስ ሚስት ወድጄሃለሁ ፈቅጄሃለሁ አለችው። የለም ንጉስ በብዙ ነገር ሾሞኛል፣ ባንቺ ላይ አልሾመኝም። ሰራተኞቹን አስወጣችና አሁን እኔ እናንተን ያለነው ማንም አያየንም። እኔ እኮ ሰው አይደለም የምፈራው፣ ጨለማ የማይጋረደው መጋረጃ የማይጋረደው የሰማይ አባቴ እግዚአብሔርን ነው የምፈራው አላት። እግዚአብሔር በባዕድ ሀገር ከንጉስ እኩል